ዳቦአችን ይኸውላችሁ የመጀመሪያ ድፎ ዳቦ እዚህ በኮባ ኮባ ይናፍቃል አይደል? ሽታው ደስ ይላል። ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ከረጅም ጊዜ በኋላ ድፎ ዳቦ ትንሽ ለመጋገር ማለት ነው። እዚህ ጋር እርሾ አለኝ፣ እዚህ ጋር የዳቦ ቅመም አለኝ፣ ድንብላልና ነጭ አዝሙድ ዳቦ፣ እዚህ ጋር ደግሞ ትንሽ አብሽ አለኝ፣ ጨው አለኝ፣ እዚህ ጋር ደግሞ ጥቁር አዝሙድና ኮረሪማ አለኝ፣ ዘይት አለኝ፣ እዚህ ጋር ስንዴ አለ፣ ቆንጆ ስንዴ እኔ ያለሁበት ሀገር ደንከል የሚባል ለብ ያለ ውሃ አለኝ። ይሄን እናቦካለን። ከኛ ጋር ቆዩ። ይኸውላችሁ እዚህ ጋር ውሃ ጨምረናል። አሁን ደግሞ ጨው ጨምራለን። እናቴ ነው እያደረገች ያለችው። ከዛ ጥቁር አዝሙድና ይሄ ኮረሪማ ጨምረናል። ከዛ ደግሞ አብሽ ጨምረናል፣ ትንሽ እንደመጠናችሁ እናንተ። ከዛ ደግሞ የዳቦ ቅመማችንን ጨምረናል። ከዛ ደግሞ እርሾ መጀመሪያ ነበር መሆን የነበረበት፣ ግን ምን ችግር የለውም፣ ሁሉ እንደባላልቀናል። ከዛ ዘይት፣ አሁን ይኸውላችሁ ቅመሙ ውሃው ትንሽ በጥበጥ ተደርጎ ይቆይና በኋላ በላዩ ላይ ይታሽበታል ይላል። ይላል ከኔ ጋር ቆዩ። ያው ቅመሞችን ጨምረናል። እርሾ፣ ቅመማ ቅመሙን፣ ውሃውን አንድ ላይ ነው ያደረገችው። ዘይቱን ይኸውላችሁ እሽት እያደረገችው ነው። እንጋግራለን። ከኔ ጋር ቆዩ፣ የትም እንዳትሄዱ። ይኸውላችሁ ሊጣችን ትንሽ ድፎ ዳቦ ነው የምንጋገረው፣ በጣም ትንሽ ተደርጓል። በኋላ ደግሞ እናሳያችኋለን። ዘይት መካከል ጋር አድርጋበታለች፣ ቆንጆ ይሆናል ብላኛለች። በኋላ ከኔ ጋር ቆዩ፣ እንዳትሄዱ። ኮባችንን እንደዚህ አድርገናል። ደርድሬዋለሁ። በክብ በክብ የሚሸጥ ኮባ ነው። እዚህ ሀገር ያው ስዊድን የምትኖሩ እንደዚህ አይነት ሊጣችን ይሆንና አሁን ሊጡን እዚህ ጋር እናረገውና ከዛ እዚህ ጋር ኩፍ ካለ በኋላ ኦቨን ላይ እናስገባዋለን። ከኔ ጋር ቆዩ፣ የትም እንዳትሄዱ። ያው መለስ እያደረገች ነው እናቴ። እዛ እዚህ ኮባው ላይ አድርገን ሁለተኛ ኩፍ ሲል እናስገባዋለን ማለት ነው። ጋር ኩፍ ይላል ሁለተኛ ማለት ነው። ከዛ በኋላ እናስገባዋለን ወደ ኦቭናችን ማለት ነው። እናሳያችኋለን። ከኛ ጋር ቆዩ። ይኸውላችሁ ቤተሰቦቼ የመጨረሻው ውጤት የድፎአችን ይሄን መስሏል። ይኸውላችሁ ቆንጆ ድፎ ሆኖልናል። የእውነት ይሄው ሽታው ደግሞ ልነግራችሁ አልችልም። የመጀመሪያ ቀኔ ነው እንደዚህ በአበሻ ቅመም የለም በስነ ስርዓት አድርጌ ጋገርኩት። ይኸውላችሁ
የዳቦ ቅመሙ ቆንጆ አድርጎታል። ኮባው በጣም ደስ የሚል ነው። ሌላ ቀን ደግሞ በደንብ አድርጌ ጋግራለሁ። ይኸውላችሁ ሶፍት ነው ጅባችን። ከኔ ጋር ስለቆያችሁ አመሰግናችኋለሁ። ተባረኩልኝ። ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ አመሰግናችኋለሁ። አዲስ የሆናችሁ ደግሞ ወደ ቻናል የመጣችሁ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ በዚህ ሰናበታችኋለሁ። ቆንጆ ድፎ ሆኖልኛል።